በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥቅምት 15 አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ ስም ጥቅምት 15 በዚች ቀን ከኒቆሜዲያ አገር ቅዱስ ጲላሞን በሰማዕትነት አረፈ። የዚህ ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብንም አስተማሯት። ከዚህም በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን የቀናች ሃይማኖት አስተማረው። የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቆች ታምራትን የማድረግ ሀብትን እግዚአብሔር እስከሰጠው ድረስ በጾም በጸሎት ታላቅ ገድል ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ ዕውር ሰው ወደ እርሱ መጣ። ቅዱስ ጲላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በዕውሩ ዓይኖች ላይ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው አዩአቸው፣ ጤነኛም ሆነ። ንጉሥም ዓይኖቹ የተገለጡለትን የዚያን ዕውር ዜና በሰማ ጊዜ ወደ እርሱ አቀረበውና ዓይኖችን ማን አዳነህ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ጲላሞን ፈወሰኝ። እርሱ እጁን በዓይኖቼ ላይ አድርጎ በስመ አብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ። ያን ጊዜ አየሁ። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሥ ፊት በግልጽ ጮኸ። ንጉሡም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ ወታደር ልኮ ቅዱስ ጲላሞንን አስቀረበው። ስለ ሃይማኖቱም በጠየቀው ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሡም ብዙ ሸንገላን በመሸንገል አባበለው፣ ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማኸኝ እኔ ጽኑ ስቃይን አሰቃይሃለሁ አለው። ቅዱስ ጲላሞንም እኔ ከስቃይ የተነሳ ፈርቼ ሃይማኖትን ለውጬ ፈጣሪዬን አልክድም አለው። ከዚያችም ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በግርፋት በስቅላትም በባህር ስጥመትም ወደ እሳት በመወርወርም የሚያሰቃይበት ጊዜ አለ። በዚህ ስቃይ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ባጠመቀው ቄስ በአርሜሌዎስ አምሳል ተገልጾለት እንዲህ የሚል የደስታ ቃል አሰማው። የመረጥኩም ጲላሞን ሆይ ደስ ይበልህ፣ እኔ ሰማያዊ መንግሥትን አዘጋጅቼልሃለሁና። የንጉሡ ጭፍሮችም ይህን የደስታ ቃል ሰሙ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው እነርሱ በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉሥ ፊት ገለጡ። በዚያንም ጊዜ ራሳቸውን በሰይፍ እንዲቆርጡ ንጉሡ አዘዘ። ቅዱስ ጲላሞንም እንዲቆርጡት አዘዘ። ከእሊህ ጭፍሮች ጋርም እንዲህ ገድሉን ፈጸመ። ቁጥራቸውም 158 ነው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የጲላሞን ማኅበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞ የሰላቲዮን፣ የአጥራኪዎስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ፣ የአርሞቅስ፣ የአድማንያ፣ የአርሚስ፣ የቅድስት ጾምታ አባት ኢሳይያስ፣ የጳውሎስ ረዲ፣ የስላስና የሐዋርያትም ረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 12ቱ ቅዱሳን ሐዋርያት፣ ቅዱስ ጲላሞን ሰማዕት፣ 158 ሰማዕታት፣ የቅዱስ ጲላሞን ማኅበር፣ ቅዱስ ስላስ ሐዋርያ፣ ቅድስት ጾመታ። ወርኃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባሜሪና፣ ቅድስት ክርስትና። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁላችን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ጌታ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተ የተከተላችሁኝ በዳግም ልደት የሰው ልጅ በክብር ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ማቴዎስ ወንጌል ምዕራፍ 19 ቁጥር
27 ቁጥር 41 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።